ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ደግሞ አቡጊዳ የሚል የፊደል አቀማመጥ አለ። ያ ማለት አማርኛ ማለት ነው። እሱን እናያለን። ይሄ የፊደል አቀማመጥ ፊደሎቹ ቅደም ተከተላቸው አንስተው ተዘበራርቀው ነው የሚቀመጡ። ስለዚህ ፊደሎችን መቁጠር እየቻላችሁ ማንበብ የምትቸገሩ ልጆች ካላችሁ ይህ ቪዲዮ ለእናንተ ነው። ቪዲዮውን እስከ መጨረሻ ድረስ በማየት ብቻ ብዙ ነገሮችን አትርፋችሁ ትወጣላችሁ። ቪዲዮዎችን ላይክ በማድረግና ቻናላችን ሳብስክራይብ በማድረግ ቤተሰብ እንሆን። ቪዲዮውን እስከ መጨረሻ ድረስ እንድታዩ ጋበዝኳችሁ። አሁን ወደ ትምህርታችን ስንገባ እንግዲህ እንዳልኳችሁ ምንድነው ዛሬ ፊደሎች ተዘበራርቀው የተቀመጡበትን ወይም ደግሞ አቡጊዳ የምንለውን አቀማመጥ የፊደል አቀማመጥ ነው ይዤላችሁ የመጣው። ስለዚህ መደበኛውን ስናየው በሀ ነበር የሚጀምር። ይሄኛው የዚህኛው አቀማመጥ ገና በማን ይጀምራል? በአ ወይም በአልፋው አ ይጀምራል ማለት። ስለዚህ ይቺ ማን ነው የምንላት? አ እንላለን ማለት ነው። አ ቡ ቡ ጂ ጂ ዳ ዳ ሼ ሼ ው ው ዞ ዞ በ በ ጉ ጉ ዲ ዲ ኻ ኻ ዌ ዌ ዝ ዝ ዦ ዦ ገ ገ ዱ ዱ ሺ ሺ ዋ ዋ ዜ ዜ ዥ ዥ ሆ ሆ። እነዚህ ምንድናቸው? ተዘበራርቀው ነው የተቀመጡ ማለት ነው። ለምሳሌ ከዚህ ላይ አሁን ሁለት ፊደሎችን ተራውን ባነበላቸው፣ ለምሳሌ በና ጉን አንድ ላይ አድርገን በጉ ብንል ይሄ ትርጉም ይሰጠናል ማለት ነው። እዚህ ጋር አሁን ምን ስንል ገና ዱን ከአንድ ላይ ተራ ብናነባቸው ገዱ ይሄ ትርጉም ያለው ቃል ይሰጡናል። ስለዚህ ለዛ ነው አንድ ስቴፕ ወደ ንባብ ያቀርባቸዋል ወይም ደግሞ ይህኛው አቀማመጥ ለንባብ ያገለግላቸዋል የሚባለው ለዚህ ነው ማለት ነው። ወደ ቀጣይ ወሰነት ደግሞ ማንን ነው የምናገኘው? ደ ነው መጀመሪያ እናገኛት። ደ ደ ሁ ሁ ዊ ዊ ዛ ዛ ዤ ዤ ህ ህ ጦ ጦ ኻ ኻ ው ው ዚ ዚ ዣ ዣ ሼ ሼ ጥ ጥ ጮ ጮ ወ ወ ዙ ዙ ዢ ዢ ኻ ኻ ጤ ጤ ጪ ጪ ዮ ዮ። አሁን እነዚህ ምንድናቸው? ከተለያዩ ቤተሰብ የመጡ ፊደሎች ናቸው ተዘበራርቀው የተቀመጡ። ስለዚህ ለንባብ ምንድናቸው ማለት ነው? አንድ ስቴፕ ያቀርቡናል ወይም እጅግ አስፈላጊ ናቸው ማለት ነው። ስለዚህ እነዚህን መወጣት የኛን ይመስላል ወይም ይኖርብናል ማለት ነው። ምን ለማድረግ? አማርኛን ለመጻፍና ለማንበብ ማለት ነው። ከዛ ቀጥለን ዘን እናገኛለን። ዘ ዘ ዡ ዡ ሺ ሺ ፄ ፄ ይ ይ ኮ ኮ ዠ ዠ ሁ ሁ ጢ ጢ ጫ ጫ ዬ ዬ ክ ክ ሆ ሆ ኻ ኻ ጡ ጡ ጪ ጪ ያ ያ ኬ ኬ ህ ህ ሎ ሎ። እነዚህም በተመሳሳይ ስታዩዋቸው ከተለያዩ ቤተሰብ የመጡ የፊደል ጥርቅሞች ወይም የፊደል ስብጥሮች ናቸው። ስለዚህ እነዚህን ምን ማድረግ የእነዚህን ድምፅ መወጣት እንድናነብ ምን ያደርገናል ማለት ነው? ያግዘናል ማለት ነው። ጠ ጠ ጩ ጩ ይ ይ
ካ ሄ ል ሞ ጨ ዩ ኪ ሃ ሌ ኖ የ ኩ ሺ ላ ሜ ኞ እነዚህም በተመሳሳይ ሲታዩዋቸው ከተለያዩ የፊደል ቤተሰቦች የመጡ ናቸው ማለት ነው። እሺ ቀጣይ ከ ሁ ሊ ማ ሜ ኒ ሶ ኸ ሉ ሚ ና ኜ ስ ሾ ለ ሙ ኒ ኛ ሴ ሺ ኦ አሁን እነዚህም በተመሳሳይ ምንድን ናቸው? ከሌላ ቤተሰብ ከተለያየ ቤተሰብ የመጡ የፊደል ስብስቦች ወይም የፊደል ስብጥሮች ናቸው ማለት ነው። መ ኑ ኚ ሳ ሼ ፎ ነ ኙ ሲ ሻ ጾ ኜ ሱ ሺ አ ፌ ጽ ቆ እነዚህም በተመሳሳይ ከተለያየ የፊደል ቤቶች የመጡ ናቸው ማለት ወይም ከተለያየ የፊደል ዘሮች የመጡ ናቸው ማለት ነው። ሰ ሹ ኢ ፋ ፄ ቅ ሮ ሸ ኡ ፊ ፃ ቄ ር ሶ አ ፉ ፂ ቃ ሬ ስ ቶ እነዚህም በተመሳሳይ ከተለያየ የፊደል ዘሮች ወይም የፊደል ቤተሰቦች የመጡ ናቸው ማለት ነው። ፈ ጹ ቂ ራ ሴ ት ቾ ጸ ቁ ሪ ሳ ቴ ቺ ሆ ቀ ሩ ሲ ታ ቼ ህ ኦ
እነዚህም በተመሳሳይ ከተለያየ የፊደል ዘሮች የመጡ ናቸው ማለት ነው። ረ ረ ሱ ሱ ቲ ቲ ቻ ቻ ሼ ሼ ጵ ጵ ጾ ጾ ሰ ሰ ቱ ቱ ቺ ቺ ሃ ሃ ጴ ጴ ጽ ጽ ፖ ፖ ተ ተ ቹ ቹ ሂ ሂ ጳ ጳ ፄ ፄ ፕ ፕ ጆ ጆ እነዚህም በተመሳሳይ ከተለያየ የፊደል ቤተሰቦች የመጡ ናቸው ማለት ነው። ግን ምንድነው ተሰባጥረው ወይም ተዋህደውን የተቀመጡት ማለት ነው። ቸ ቸ ሁ ሁ ጲ ጲ ጻ ጻ ፔ ፔ ጂ ጂ ኦ ኦ ሃ ሃ ቁ ቁ ጺ ጺ ፓ ፓ ጄ ጄ እ እ ቦ ቦ አ አ ጹ ጹ ፒ ፒ ጃ ጃ ኤ ኤ ብ ብ ጎ ጎ እነዚህም በተመሳሳይ ከተለያየ ፊደል ቤተሰቦች ናቸው የመጡት። ግን ምንድነው ተዋህደው ወይም ተዘበራርቀው ነው የተቀመጡት ማለት ነው። ጸ ጸ ሁ ፑ ጂ ጂ አ አ ቤ ቤ ግ ግ ቦ ቦ ፐ ፐ ጁ ጁ ኢ ኢ ባ ባ ጄ ጄ ድ ድ ሆ ሆ ጀ ጀ ኡ ኡ ቢ ቢ ጋ ጋ ዴ ዴ ህ ህ ወ ወ እነዚህ በተመሳሳይ ከተለያየ የፊደል ዘሮች ነው የመጡት ማለት ነው። ስለዚህ ከዚህ ላይ እናበቃና እነዚህ ምንድናቸው? የተለያየ የፊደል ቤቶች የፊደል ዘሮች ነው የመጡት። ግን የሚቀመጡት ምንድነው? ተዘበራርቀው በዚህ መንገድ ይቀመጣሉ። በዚህ ላይ ስታዩዋቸው ሰባተኛ ድምጾች፣ በዚህ ላይ ስድስተኛ ድምጾች፣ በዚህ ላይ አምስተኛ፣ በዚህ ላይ አራተኛ፣ በዚህ ላይ ሶስተኛ፣ በዚህ ላይ ሁለተኛ፣ በዚህ ላይ ደግሞ የመጀመሪያ ድምጾች ይቀመጣሉ ማለት ነው። ስለዚህ እነዚህን ደጋግማችሁ በማለትም በመጻፍም መለማመድ ትችላላችሁ። በግል ለመማርም ሆነ በግሩፕ ውስጥ መስመር ማጥናት ከፈለጋችሁ በሳምንት 6 ቀን በቀን ደግሞ 1 ሰዓት እያስጠናናችሁ ቶሎ ውጤታማ ትሆናላችሁ ማለት ነው። በስክሪን ላይ በተቀመጠው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ደውሉ። ጎግል ሚቲንግ እና ዙም አፕሊኬሽን ተጠቅመን እናስተምራችኋለን ማለት ነው። ቶሎ ትበቃላችሁ። ዛሬ እስከ ሰዓት ድረስ ስለተከታተላችሁኝ እጅግ አመሰግናለሁ። በቀጣይ በሌላ ቪዲዮ ወይም በሌላ ትምህርት እንገናኛለን ማለት ነው። ከዛ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ